ናል ወደ እናንተ ይደርሳል። ፋኖን በመክዳት መንግስት አቀረብኩ ያለውን የሰላም ጥሪ በተቀበሉት ጸረ አማራ ታጣቂዎች ላይ ፋኖ እርምጃ መውሰዱን ገልጿል። ከዚህ በፊት በፋኖ ስም ተደራጅተው ህዝብ ሲያሰለቹ ነበር በተባሉት ታጣቂዎች ላይ የተወሰደው እርምጃ ተጠናክሮ ይቀጥላል ያለው ፋኖ አንላቀቅም ሲል በቁጣ መልእክቱን አስተላልፈዋል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምቆያችሁን አሁን ለሰዓቱ መደመጥ ያለባችሁንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የአብይ አህመድን አገዛዝ ታጣቂ ቡድን በወጣ በገባበት እየተከተሉ ታምረው ድልን መቀዳጀት ልምዳቸው ያደረጉት የአስማረ ዳኝና የእሸቴ ሞገስ ልጆች ዛሬም እጅ በአፍ ያስጫነ ገድልን ሰርተዋል። የሸዋ ምድር በአየር ወለድ ባህር ኃይል ኮማንዶዝ እና እግረኛ ሰራዊት አስወርሮ ስልጣኑን ለማስቀጠል ደፋ ቀና ሲል የከረመው አብይ አህመድ ንጉስ በሰራዊት ብዛት አይድንም ነውና ነገሩ ከባድ ሽንፈትን ተከናንሟል ተብሏል። የአማራን ጥንት ርስት የሆነውን የሸዋ ምድር ለመጠቅለል በተለያየ አቅጣጫ የሌላ ኃይሉን ያስገባ ቢሆንም ክንዳቸው የማይዝለው ጀግና የአማራ ዝብ አሌታዎች ግን ግዛታቸውን ታላቅ ጀብድ በመስራት ማስከበራቸውን ቀጥለውበታል። አይደፈር የሆነውን የአማራን ዝብ በጉልበቴ አስከብረዋለሁ ብሎ ያሰበው አብይ አህመድ ለአዲስ አበባ ቅርብ ርቀት ላይ በሚገኙ የአማራ ከተሞች ያሰማራው ወንበር አስጠባቂ ታጣቂ ቡድን ለመርዶ ነጋሪ ሳይተርፍ መመታቱ ነው የተገለጸው። ለአዲስ አበባ ቅርብ ርቀት ላይ ከሚገኙ ከተሞች መካከል አንዷ የሆነችው ደብረ ሲና ከተማ ለአብይ አህመድ ታጣቂ ቡድን ቅሪት መሞላቱ የተገለጸ ሲሆን አገዛዙ ይተማመንበት የነበረው ቡድን ነው በፋኖ ተከቦ አይሆኑ ስራ የተሰራውን ተብሏል። የአብይ አህመድ አገዛዝ ኤሊት ፎርስ ብሎ የሚጠራውና አዲስ ራሻ ሰራሽ ዘመናዊ መሳሪያዎችን የታጠቀው ቡድኑ ከፋኖ ጋር በተደረገው ውጊያ ከተሰለፈው ግማሽ በላይ ኃይል እንደተገደለበት የተገለጸ ሲሆን ልን የተቀዳጁት የፋኖ አባላቱ ከውጊያ መጠናቀቅ በኋላ አዳዲስ ጥቋቁር ክላሽ ይዘው ሲጨፍሩ ታይተዋልም ተብሏል። ቤተመንግስቱ ጠባቂ የሆነው ሪፐብሊካን ጋርድ የታጠቀውን መሳሪያ ይዞ የገባው ኤሊት ፎርሱ የተፈጸመበትን ከበባ ሰብሮ መውጣት ሲከብደው ከወዳደቁ አባላቶቹ ትምህርት በመውሰድ እጅ ሰጥቷልም ተብሏል። በሌላ በኩል በኦሮሚያ ክልል የወጣቶች አፈሳ እንደ አዲስ መጀመሩ ተገልጿል። በታሪክ አጋጣሚ ያገኘነውን ስልጣን ፋኖ ሊቀማን ነው በሚል የሽመልስ አብዲሳ ቅስቀሳ በርካቶች ወታደራዊ ማሰልጠኛ ሄደው በልብ ለብ ስልጠና ተመርቀው አማራ ክልል ቢዘምቱም ለሰዓታት ችለው ሳይዋጉ በፋኖ እየተማረኩ መሆኑን ተከትሎ ሌላ ተተኪ ኃይል እናዘጋጅ በሚል በተደረገ የቅስቀሳ ንቅናቄ ማንም ፈቃደኛ ባለመሆኑ ነው በክልሉ የወጣቶች አፈሳ እንደ አዲስ የጀመረውም ተብሏል። በክልሉ ሁለት አይነት መልክ ያለው አፈሳ እየተደረገ ነው ያሉት የአባይ ፎረም ምንጮች የኦሮሞ ተወላጅ የሆኑ ወጣቶችን ወደ ወታደራዊ ካምፕ ለመውሰድ የአማራ ተወላጆችን ደግሞ ፋኖ ናችሁ በሚል ነው የሽመልስ አብዲሳ አገዛዝ እያፈሳ ያለው ተብሏል። አማራ የሆነ ሁሉ ፋኖ ነው በሚለው የሽመልስ አብዲሳ መር በርካታ ቁጥር ያላቸው የአማራ ተወላጆች ወዴት እንደተወሰዱ በማይታወቅ ሁኔታ የመሰወር ተግባር እየተፈጸመባቸው ነው ተብሏል። የመውደቅ አዝማሚያ ላይ የሚገኘው የብልጽግናው አገዛዝ ካፈናቸው ወጣቶች መካከል ጥቂት የማይባሉትን ከፍተኛ ገንዘብ በመቀበል እየለቀቀ እንደሚገኙም ተገልጿል። በእንዲህ እንዳለ ልጆቻቸው እየታፈሱ ወደ ወታደራዊ ማሰልጠኛ የሚወሰድባቸው ክልል ነዋሪዎች ከዚህ በፊት ማሰልጠኛ የተወሰዱ ልጆቻቸውን ተማርከው ለፋኖ እየዘፈኑ ቆስለው ሳይታከሙ ተገለው በክብር ሳያርፉ ሌሎች ልጆቻችን አንሰጥም በማለት ተቃውሞ ያቀረቡ ሲሆን የታፋይ ወላጆችም ለፋኖ ተባባሪ ናችሁ በሚል በየማጎሪያ ቤቱ እየተሰቃዩ እንደሚገኙ ተሰምተዋል። በክልሉ መንግስት የሚደግፈው አፍኖ ሰዋሪ ቡድን ተዋቅሮ በይፋ እንቅስቃሴ እያደረገ እንደሚገኝ የተገለጸ ሲሆን የሰሞኑን አፈሳም የሚፈጽመው ይኸው ጭንብል ለባሽ የሽመልስ አብዲሳ ታጣቂ ቡድን ነው ተብሏል። ስልጣናችንን ፋኖ ሊወስድብን ነው የሚለው የሽመልስ አብዲሳ ስልት ስለጠነቃበትና ፋኖ ፍትሃዊ ተዋጊ መሆኑን የክልሉ ህዝብ በመረዳቱ ነው አፈናው በአዲስ መልክ ተጠናክሮ የቀጠለውም ተብሏል። በዚሁ ጸረ ህዝብ እሳቤ የሚመራው የሽመልስ አብዲሳ አገዛዝ ያፈናቸው ታጣቂዎች ወደ ወታደራዊ ማሰልጠኛ እየወሰደ እንደሚገኝም ተረጋግጧል። በሌላ መረጃ አመራር ወደ አረብ ሀገር መኮብለሉ ተነግረዋል። ልክ እንደ ሚኒሻ መከላከያ ሰራዊት መንገድ እየመራ ጦር ሜዳ አልሄድም ያለው የብልጽግና አመራር ወደ አረብ ሀገር መኮብለሉ ነው ለማረጋገጥ የተቻለው። በተለያዩ የአማራ ክልል አካባቢዎች ከካድሬዎቹ በተጨማሪ በዞንና በየወረዳ የሚገኙ የሲቪል ሰርቫንት ሰራተኞችና ኃላፊዎች ከተሰጣቸው የስራ ኃላፊነት ውጭ በሆነ መልኩ አገዛዙ ከፋኖ ጋር ውጊያ በሚያደርግበት ወቅት መከላከያ ሰራዊትን መንገድ እንዲመሩ ይገደዳሉ። የወረዳና የከተማ አስተዳደር ትምህርት ቢሮ፣ የጤና ግብርናና የስፖርት እንዲሁም የሴቶች ህጻናት ቢሮ ኃላፊዎች ኮሚሽን አባላት ጋር ሆነው ከመከላከያ ሰራዊት መንገድ በሚመሩበት ከወደ ፋኖ በሚወሰድ እርምጃ ከወታደሮቹ ጋር የተደመሰሱ በርካቶች መሆናቸውን ካሰባሰብናቸው መረጃዎች ለማረጋገጥ ችለናል። በተጨማሪም በርካታ የስራ ኃላፊዎች የሚኒሻ ቀለብ ወጪ የሚሸኝበት በየቢሮቸው ስር ከሚገኙ ሰራተኞች ገንዘብ እንዲያሰባስቡ የተሰጣቸው መመሪያ በአግባቡ አልፈጸማችሁም በሚል ለእስር ተዳርገዋል። የብልጽግናን እድሜ ለማራዘም ስንል ከስራ ድርሻችን ውጭ ለአገዛዙ ወታደሮች መንገድ አመራም ወይም ለሚኒሻ ቀለብ መግዣ ሰራተኛውን ገንዘብ አምጡ እያልን አንበዘ
በህዝብ ዝም ያሉ በርካታ የስራ ኃላፊዎች ኃላፊነታቸውን እየለቀቁ አካባቢውን ጥለው እየጠፉ ነው። በሰሜን ወሎ ዞን ራያ ቆቦ ወረዳ የቆቦ ከተማ አስተዳደር የግብርና ጽሕፈት ቤት ኃላፊ በመሆን ለዓመታት ሲያገለግል የነበረው አቶ ወርቁ ተሰሜ መከላከያ ሰራዊቱን መንገድ እየመራ ወደ ጦር ሜዳ እንዲሄድ በተደጋጋሚ የተሰጠውን ትዕዛዝ ባለመፈጸም በአገዛዙ ሰዎች ጥርስ የተነከሰበት ሲሆን በዚህም አንድ ቀን ሳይገድሉኝ በሚል በሚስጥር የጀመረው የውጭ ጉዞ ተሳክቶለት ኃላፊነቱን ጥሎ መኮብለሉን ነው ከታማኝ ምንጮች ለማረጋገጥ የቻልነው። ኃላፊው የቤተሰብ ችግር ገጥሞ በሚል የረፍት ፈቃድ በመውሰድ ለቀናት በስራ ገበታው ያልተገኘ ሲሆን በመጨረሻም ወደ አረብ ሀገር መሰደዱ ታውቋል። ኃላፊው የበላይ አለቆች የሰጡትን ትዕዛዝ ተቀብሎ መከላከያ መንገድ እየመራ ወደ ጦር ግንባር ገብቶ ቢሆን በፋኖ ይገደል ነበር። የተሰጠውን ትዕዛዝ አልቀበልም እንዳለ አዚሁ ቢቀመጥ የጽንፈኛ ደጋፊ ነው ተብሎ ታስሮ ይረሸን ነበር ያሉት ምንጮች፣ ነገር ግን ኃላፊነቱን ጥሎ በመኮብለሉ ህይወቱን አትርፏል ሲሉ የኃላፊውን ድርጊት አድንቀዋል። በሌላ በኩል የአገዛዙ ኃይል ሚጡ ዙሪያ በጎንደር የበጋሻው ክፍለ ጦር ከባድ ኪሳራን አስተናግዷል ተብሏል። አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ዕዝ 5ኛ ጎንደር የበጋሻው ክፍለ ጦር አጥናፍ ብርጌድ እና የቴዎድሮስ ዕዝ ብርጌድ አንድ ሻለቃ በማቀናጀት የክፍለ ጦር ወታደራዊ አዛዥ አርበኛ ማርያ አድማሱ ከጠዋቱ 2 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ በወገራ ወረዳ ሚጦ ቀበሌ ዙሪያ ባደረጉት አውደ ውጊያ ያገዛዙ ኃይል 11ዱን በሞት አጥቶ 2 ፓትሮል መኪና ቁስለኛውን ታቅፎ ገደብዬ ከተማ ገብቷል ሲል ፋኖ አስታውቋል። ያገዛዙ በራስ ጠባቂ ሰራዊት ሰሞኑን ወደ ጎንደር የበጋሻው ቀጠና በሌሊት በመንቀሳቀስ የአርሶ አደሩን ሀብትና ንብረት የፋኖ ቤተሰብ፣ የፋኖ ደጋፊ፣ የፋኖ አርሶ አደረጃጀት ናችሁ በማለት የጦር መሳሪያቸውን ለመዝረፍ፣ ቤታቸውን ለማቃጠል፣ ከብቶቻቸውን ለመንዳት የሞከረ ቢሆንም የጎንደር የበጋሻው አባላት ከፍተኛ መከላከልና ማጥቃት ግጥሞት እየተመታ ይገኛል ተብለዋል። ትያዘም አምባ ጊዮርጊስ ከተማ ላይ ፋኖን ከርተው ምረት በገቡ ካዶች ላይ የማያዳግም እርምጃ ተወስዷል። አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አሃድ የሆነው የጎንደር የበጋሻው ክፍለ ጦር በህቡ ሲሰራ የነበረ የሚሊሻ አባል በወገር ወዳ በፋኖ ስም ተልዕኮ ተሰጥቷቸው ሲዘርፉና ሲያግቱ ቆይተው ተጀምረው የፋኖ ማጽዳት ዘመቻ ምክንያት ወደ አባታቸው ብልጽግና ጉዞ በምረሽ ስም ተሸሽተው በየአዳራሹ ሲቀባጥሩ ሲለፈልፉ የነበሩ ካዶች ላይ እርምጃ ተወስዷል ሲል ፋኖ ገልጿል። ከውጭ ደግሞ ኮንጎ በአንድ ወር ውስጥ ብቻ ከ1500 በላይ ንጹሃን